የራሽያ አምባሳደር በቱርክ አንካራ ንግግር እያደረጉ መገደላቸውን ተከትሎ የራሽያ መንግስት ተጨማሪ የደህንነት ጥበቃ እርምጃ በኤምባሲዎቹ ላይ እየወሰደ እንደሆነ ታውቋል። አንድሬ ካርሎቭ ትላንት በአንካራ ንግግር እያደረጉ ነበር የተገደሉት። ሜቭሉት መርት አልቲንታስ የተባለ የ22 ዓመት የቱርክ ፖሊስ ነው ግድያውን የፈጸመው። በእርግጥ የግለሰብ በሶሪያ የራሽያ ጣልቃ ገብነትን በጽኑ የሚቃወም ነው ተብሏል። አልቲንታስ አምባሳደሩን ከገደለ በኋላ በፖሊሶች ሊገደል ችሏል። የራሽያው አምባሳደር ካርሎቭ ከመገደላቸው በፊት ለብዙ ደቂቃዎች ንግግር አድርገው ነበር። በስተመጨረሻም አልቲንታስ 8 ጥይቶችን አከታትሎ በመተኮስ ሊገላቸው ችሏል ነው የተባለው። ካርሎቭ መሬት ላይ ከወደቁ በኋላ አልቲንታስ ጮክ ባለ ድምጽ የሶሪያን ጉዳይ እንዳትረሱ፣ የአሌፖንም ጉዳይ እንደዚሁ እያለ እንደነበር ታውቋል። ከ15 ደቂቃ የተኩስ ልውውጥ በኋላም በቱርክ ፖሊሶች እንደተገደለ ነው የተሰማው። አሁን ባለው ሁኔታም ከዚህ በፊት በአየር ክልል መጣስ ሳቢያ ውዝግብ ፈጥረው የነበሩት ሁለቱ ሀገራት የካርሎቭ ግድያ የበለጠ ግንኙነታቸውን እንዳያሻክረው ተፈርቷል።